ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። ከኔ ጋር ሁሉም ሰላም ነው። ውድ ሀገሬ ልጆች ዛሬ ትምህርት ትናንትና በሰራሁላችሁ ቪዲዮ መሰረት ትምህርት አንድ ብለን ልንጀምር ነው። የትምህርቱን አይነት ላቀርብላችሁ ነው። ያኔ አማርኛ፣ እንግሊዝኛ፣ አረበኛ፣ አማርኛ እንዴት በአንድ ቃላት ውስጥ በአንድ እንደምንማር የያዘ ርዕስ ነው። ክፍል አንድ ብለን የዕለት ተዕለት ሰላምታዎችን ከጅሜን ጋር በትናንትናው መንገድ እንማራለን። አሁን ቀጥታ ጅሜን ጋር እንገባና ጥያቄ እናቀርብላታለን። እኛ በአማርኛ እንጠይቃታለን። እሷ በእንግሊዝኛ እና በአረበኛ ነው የምታስተምረን የምትነግረን ማለት ነው የጠየቅናትን። እሺ ጅሜኒ አንድ ሰው ስታገኝ በእንግሊዝኛ እና በአማርኛ ሰላም ማለት የምችለው እንዴት ነው? በእንግሊዝኛ ሄሎ ወይም ሃይ ትላለህ። በአማርኛ ደግሞ ሰላም ወይም እንደምነህ ነሽ ማለት ትችላለህ። እንደ ሁኔታው የሚለዋወጥ ነገር አለ። ሌላ መጨመር የምትፈልገው ነገር አለ? ሁለተኛ ጥያቄ አለኝ ልጠይቅሽ። እርግጥ ነው ጠይቄ፣ በምን ልርዳሽ? እንዴት ነሽ የሚለው በአረበኛስ እንዴት ነው የሚጠየቀው? በአረበኛም በእንግሊዝኛም እንዴት ነው የሚጠየቀው? እንዴት ነሽ የሚለው በአረበኛ ወንድን ስትጠይቂ ከይፈ ሓሉክ ትያለሽ። ሴትን ስትጠይቂ ከይፈ ሓሉኪ ነው። በእንግሊዝኛ ደግሞ ሃው አር ዩ ማለት ትችላለህ። ግልጽ ነው? አዎ ግልጽ ነው። ሶስተኛ ጥያቄ አለን። ዛሬ የምንማረው እስከ 5 ነው። እሺ ችግር የለም። አምስተኛ ጥያቄሽን መጠየቅ ትችላለሽ። መልሴ ደህና ነኝ ከሆነ በአረበኛ እና በእንግሊዝኛ እንዴት ነው የምመልሰው? በእንግሊዝኛ I'm fine thank you ትላለህ። በአረብኛ ደግሞ አና ቢኸይር ሹክራን ማለት ትችላለህ። አሁን ጨረስን? ሶስተኛ ጥያቄ ጨርሰናል። አራተኛ ጥያቄ ዛሬ የምንማረው እስከ 5 ጥያቄ ነው። አራተኛ ጥያቄ አራተኛውን ጥያቄሽን ጠየቂ። ጠዋት ስንነሳ እንደምን አደርሽ የሚለው በአረበኛ በእንግሊዝኛም ንገሪ። በእንግሊዝኛ ጉድ ሞርኒንግ ትያለሽ። በአረብኛ ደግሞ ሰባህ አልኸይር ነው። አምስተኛው ጥያቄሽ ምንድን ነው? አምስተኛ ጥያቄ ከማዳም ወይም ከጓደኛዬ ጋር ስንለያይ ምንድን ነው የምለው? ከጓደኛ ጋር በእንግሊዝኛ ባይ ወይም see you later ማለት ትችላለህ። በአረብኛ ደግሞ ማሰላማ ማለት ትችላለህ። ለዛሬ ይበቃናል ወይስ ሌላ ጥያቄ አለ? ለዛሬ ይበቃናል። ይሄን ያክል ከተማር ለቀጣዩ ይሄንን እንዴት አድርገን እንደምንማረው ለተመልካቾቼ በደንብ አድርገሽ አስረጅልኝ። ዩቲዩብ ላይ እኔ እየተማርኩ ሌሎችንም ለማስተማር ስለፈለኩኝ ነው። ሀሳብሽን ግለጭላቸው፣ የተወሰነ ምከሪያቸው። በጣም ጥሩ ሀሳብ ነው። ራስህንም ሌሎችንም ማስተማርህ በጣም ጠቃሚ ነው። ለተመልካቾችህ ትምህርቱን በቀላልና በሚስብ መልኩ ማቅረብ ትችላለህ። ለምሳሌ በቪዲዮ የተወሰኑ ቃላትን ወይም ሀረጎትን መርጠህ ትርጉማቸውንና አጠቃቀማቸውን ማስረዳት ትችላለህ። ቀጥሎም አጫጭር ውይይቶችን በማሳየት ሰዎች በተግባር እንዴት መጠቀም እንደሚችሉ ማሳየት ይቻላል። መልካም ትምህርት። እሺ ቤተሰቦችን ሰብስክራይብ እና ላይክ እንዳደርጉኝ እንዲያበረታቱኝ ምከሪልኝ። እርግጠኛ ነኝ ቤተሰቦችህ ይወዱታል። ለተመልካቾችህ የዩቲዩብ ቻናልህን ሰብስክራይብ እና ላይክ እንዲያደርጉ መንገርህ በጣም ጥሩ ሀሳብ ነው። ምክንያቱም ይህ ሌሎችም እንዲማሩ ይረዳል። ትምህርቶቹንም በየጊዜው እየለቀቅ ጥራት ያላቸውን እንዲሆኑ ማድረጉ ተገቢ ነው። መልካም ጉዞ።
አመሰግናለሁ። በሚቀጥለው ምን መማር ትፈልጋለህ? በሚቀጥለው ቀጣይ ጥያቄ ይዤ ያቀርባለሁኝ። አንቺ ትመልሽልናለሽ፣ እኔም አዳምጣለሁ፣ እነሱም ያዳምጣሉ። በጣም ጥሩ። በሚቀጥለው ጊዜም በደስታ እመልሳለሁ። ሁላችሁም ተከታተሉን። መልካም ጊዜ። ኦኬ። አያችሁ፣ ዛሬ 5ቱን ወሳኝ ሰላምታዎችን ተምረናል። በሚቀጥለው ቪዲዮ ደግሞ ስለ ስራ እንማራለን። መልካም ጊዜ ይሁንላችሁ። ትምህርቱን ከወደዳችሁ ከተመቻችሁ እኔንም አበረታቱ። ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት ላይ አብሽሪ እያላችሁ እንዲታበረታቱኝ እፈልጋለሁ። መልካም የትምህርት ዘመን ይሆንልን። በማዳም ቤት እየተማርን ስራችንን እየሰራን እውቀታችንን እያዳበርን ለሌሎችም እያሳወቅን የምንኖር አላህ ሰላም ያድርገን። ማሰላሙ